ናቸው። ግባ ተደበቅ እንዴ ምን ሆነሽ ነው? ደጋግሜ መጥቼ ንዴቴ ይወጣል። ምን አረጋኝ ያናደርኩሽ? ለምንድን ነው ይሄን ያክል ጊዜ ቆየኸው? ነግሬሽ የለ እንዴ ችግር አጋጥሞኝ ነው አልኩሽ አይደል እንዴ? እኔ ስላንተ ችግር ምን አገባኝ? ካንተ ተለይቼ 3 ቀን አይደለም 3 ደቂቃ መቆየት እንደሚከብደኝ አታውቅምና ነው። እንደሱ ነው እንዴ? ይቅርታ የኔ ቆንጆ። ጥፊው ግን ድንገት ሳይደንግጬ ነው። አሳመንኩ እንዴ? ትንሽ። ከዚህ በኋላ ግን የሄድክበት አብሬ ነው እሺ የምሄደው። ትናፍቀኛለህ ይሄን ፍቅር። አንቺ እንዲያልሽኝ እኮ እንጂ ደስ ይለኝ። ምን ልስራልህ ታዲያ? ደስ ያለሽ ሄሊ ታውቀዋለህ እንዴ? ከእናንተ ግቢ ሮጦ ሲወጣ ነው ያዝኩት። ሌባ ነው እንዴ? ኧረ እኔ አላውቀውም። ታውቂዋለሽ እንዴ ፍቅር? ኧረ እኔ አላውቀውም። አንተ ሌባ ልሰርቅ ነበር ማለት ነው? ኧረ እኔ ሌባ አይደለሁም። እዚህ ዲሽ ልሰራ መጥቼ እኮ በሩ ዲሽ ታታ ፖሊስ ጥራልኝ። ፖሊስ? ኧረ አንቺ አላየሽም እንዴ? ንገሪው እንጂ። ምን አይነት ዘመን ላይ ደርሰናል? አንተ ሌባ! ፖሊስ ጥሩ ሄና አንተ የለህም ብሎ ሊሰርቀኝ እኮ ነው። ማንም የላትም ብሎ ከሌብነት ውሸት። አንቺ ጄሪ፣ እኔ ሌባ? ለምን ፖሊስ አጣሩም? ግን እየቀባጠረ እኮ ነው። የት ነው የምታውቂው? አንቺ ነሽ የመጣጥሽኝ? ይኸውልህ ወንድሜ ዴቭ እባላለሁ። የቀድሞ የጄሪ ፍቅረኛ ነኝ። ምን ጉድ ነች? እና ታዲያ የድሮ ፍቅረኛ ሆና እንደሆነስ አሁን ቤቴ ለቀውጣ። የኔ ፍቅር ያለፈ ታሪክሽ አትጨናነቂ። መጣው አንዴ ምን አይነት የተባረከ ባል ነው ያለኝ። ግን ቢማገጥበትም ይቅር ባይ። እንግዲህ አሳይሻለሁ። የት ልንሄድ ነው? የቅድሙ ጥፊ ጥፋትሽን መሸፈኛ ነበር አይደለ? ይሄ ደግሞ ማሳረጊያው ነው። እሺ እሺ ቆይ አንዴ ላስረዳ። አይንሽን ማየት አልፈልግም። እሺ